ሰላም እንዴናችሁ የዩቲዩብ ቤተሰቦቼ ዛሬ ባለፈው ጀመርነውን ሴክሽኒ የሚለውን ምርጥ የኮሪያን ፊልም ፓርት 3 ይዤላችሁ መጥቻለሁ። እስከመጨረሻው ድረስ ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። ባለፈው ፓርቱን ስናቆም ዩሪና ኪፈር ጂን የሚያጠምዱበት አዲስ ወጥመድ በመነጋገር ላይ እንዳሉ እያየን ነበር። ይህንንም በመነጋገር ላይ እንዳሉ ሳይ ወደ ኪፈር ሮጦ በመምጣት ጂ ከሴክሽን ዲ ተማሪዎች ጋር እየተደባደበች እንዳለች ይነግሯል። ኪፈርም ሮጦ ወደ ቦታው ሲሄድ ሶስት የሴክሽን ዲ ተማሪዎች እየደበደቧት ያገኝና አንዱም ልጅ ጂን መጥፎ አመታት ሊመታት ሲል እሷን በመከላከል ከወንዶቹ ጋር መጣላት ይጀምራል። ጂም ከወደቀችበት በመነሳት ለሁለት የሴክሽን ዲ ተማሪዎችን በመምታት በጣም ስለደከማቸው ዝርር ብለው ይተኛሉ። ጂም ኪፈርን ስላገዛት በመመስገን ላይ ያለች ዩሪና ሳይ ወደዛ እየሮጡ ይገባሉ። ዩሪም ጂን ከወደቀችበት በማንሳት ስለዚህ ድብድብ የትምህርት ቤቱ ባለስልጣኖች ስለሚያጣሩ እናም ኪፈር የመጨረሻ ማስጠንቀቂያ ላይ እንዳለ በመንገር በዚህ ድብድብ ላይ እንደተሳተፈ መናገር እንደሌለባትና ከተናገረች እንደሚያባርሩት ይነግራታል። እሷም ያላትን እንደምትተገብር በመንገር ቃል ትገባላቸዋለች። በማግስቱም ተማሪዎች ትምህርት ቤት እንዳሉም ከባድ ዝናብ በመዝነቡ ትምህርት ቤቱ ተማሪዎችን በጊዜ ወደ ቤታቸው ይለቃቸዋል። ጂም ለአይሪስ መጥቶ ከትምህርት ቤት እንዲወስዳት ደውላ ብትነግረውም ባለመምጣቱ ለረጅም ሰዓት ዝናብ ውስጥ ቆማለች። በዚህም ሰዓትም ዩሪ ወደ እሷ መምጣት ነይኔ ላድርስሽ ይላታል። እሷም ምንም አይነት አማራጭ ስላልነበራት ወደ መኪናው ትገባለች። በጣም እንበርዷት ስለነበር ዩሪ ሽራቡን አውልቆ ይሰጣትና መጓዝ ይጀምራሉ። ዩሪ ወደ ራሱ መኖሪያ ቤት እንደወሰዳት ጂ ስትመለከት በጣም ትደነግጣለች። እሱም ወደ ቤቱ ይዟት የመጣው መንገዱ በጎርፍ ስለተሞላ ወደዛ ለመሄድ አስቸጋሪ እንደሆነ ያስረዳታል። ለጊዜው እሱ ቤት እንድትቆይና መንገዱ ሲከፋፈት እንደሚያደርሳት ቃል በመግባት ይስማማሉ። ጂን ካስገረማት ጉዳዮች አንዱ ዩሪ በጣም ቅንጡ አፓርትመንት ውስጥ መኖሩ ነው። ቤትም ከገቡ በኋላ የሷ ልብስ ስለረጠበ ለሰራተኞቹ እንድትሰጥና እስከዛው ወደ ሱ ክፍል ገብታ የፈለገችውን የሱን ልብስ እንድትለብስ ፍቃድ ይሰጣታል። ከዛም ክፍሉን ለቆላት ሲወጣ ጂ ሻወር በመውሰድ የሱን ልብስ ለብሳ ቁጭ ብለው አብረው ማውራት ይጀምራሉ። በወሬያቸው መካከልም ጂ ስለ ቤተሰቦቹ ስትጠይቀው ቤተሰቦቹ ጃፓን እንዳሉና እሱም እዚህ ማክል ቤት ውስጥ የሚኖረው ከአያቱ ጋር ብቻ እንደሆነ ይነግራታል። ከትንሽ ቆይታም በኋላ ለመክሰስ ከዩሪ አያት ጋር አንድ ላይ ይቀርባሉ። አያትየውም ለጂ ዩሪ እስከዛሬ ድረስ የሴት ጓደኛ ይዞ መጥቶ እንደማያውቅና ዛሬ የሴት ጓደኛ ይዞ መምጣቱ እንደገረመው ይነግራታል። በዛም ላይ የጂን ጨዋነት አያትየው በጣም ደስ የሚል እንደሆነ አይቷል። በማግስቱም ጂንና ዩሪ ትምህርት ቤት ውስጥ ላደረጋት ነገር እያመሰገነችው ወደ ክፍል መሄድ ይጀምራሉ። ኪፈርም ጂ ከዩሪ ጋር እንደዚህ መሳሳቋን ሲያይ በጣም ይደነግጥና ለብቻውም ሲያገኘው ምን ተፈጥሮ እንደዚህ አንድ ላይ መሆን እንደቻሉ ይጠይቀዋል። ዩሪም ምንም ሳይደብቀው እያንዳንዱን ነገር በመንገር ይሄ ግን ከቅዳቸው ጋር ምንም እንደማይገናኝና ምንም አይነት ችግር እንደማይፈጥር ይነግሯል። ከትንሽ ቆይታም በኋላ ኪፈርና ጂ ወደ ዳይሬክተሩ ቢሮ እንዲመጡ ሁለቱም ይጠራሉ። ቢሮም ሲሄዱ የሴክሽን ዲ ተማሪዎች ከኃላፊው ጋር ቁጭ ብለው ያገኟቸዋል። የሴክሽን ዲ ተማሪዎችም ኪፈርና ጂ ያለምንም በቂ ምክንያት ድብደባ እንዳደረሱባቸው ለትምህርት ቤቱ ከሰው ነበር። ጂ ግን እሷም ሆነች ኪፈር ምንም አይነት ድብደባ እንዳላደረጉ ብትናገርም ዳይሬክተራቸው ግን በምንም ሁኔታ የምትለውን ነገር እንደማታምናት ታስረዳታለች። ምክንያቱም ደግሞ ኪፈር በተደጋጋሚ የጥፋት ስራዎች ላይ የሚገኝ ተማሪ ስለነበር ነው። በዚህ ሰዓት ጂ ዩሪ ያላት ነገር ትዝ ይላትና ለተፈጠረው ነገር በጠቅላላ ኪፈር እንደሌለበትና ኃላፊነቱን ሙሉ በሙሉ እሷ እንደምትወስድ ትናገራለች። ዳይሬክተሯም እንኳን አንቺ ለሱ ጥብቅና ልቆም ይቅርና አንቺ ራስሽ ከዚህ ትምህርት ቤት ተባረሪያለሽ ትላታለች። ጂም በመመለስ ለሱ እየተደረጉ ሳይሆን ያለው እውነታ ይሄ ስለሆነ ነው ብላ ትመልሳለች። ዳይሬክተሯም ነገሩን በራሷ አካሄድ እንደምታጠና በመናገር ጂን ግን ወላጅ ዘንድ እንድትመጣ ትነግራታለች። ኪፈርም ከቢሮ ከወጡ በኋላ ጂን ላደረገችልን ነገር እያመሰገናት እያለ ከቢሮ የተደወለለት አንጅሎ እዛ ይደርሳል። አንጅሎም በጂ ላይ በጣም ስለተናደደባት ትምህርት ቤት ውስጥ ምንም አይነት ችግር አልፈጥርም ያልሽውን ነገር ረሳሽ ወይ ይላታል። ጂም እሷ ችግር ፈጥራ ሳይሆን አለመግባባት እንደሆነ በማስረዳት ይቅርታ ጠይቀውና ሁለተኛም እንደማይደገም ቃል ትገባለች። የዛን ቀን ማታም ኪፈርና ጓደኞቹ ዩሪ ቤት ለመዝናናት ይሄዳሉ። ኪፈርም ለጓደኞቹ ጂን በፍቅር ሊያጠምዷት እንደሆነና ከዛም በኋላ እሷ ፍቅሩ ስትገባ እነሱ በመተው ልቧን ሰብረው ከዛ ክፍል እንድትወጣ ሊያረጓት እንደሆነ ይነግራቸዋል። በዚህ ሰዓት የዩሪ ፊት ላይ ደስተኝነት ባይታየም
ምንም ሳይተነፍስ ዝም ይላል። በማግስቱም ጂ ትምህርት ቤት ውስጥ ወክ እያደረገች እያለ አንድ ቆሻሻ መጣያ ስር ስትደርስ ድምጽ ትሰማና ወደዛ ስትሄድ ሚካን ከቆሻሻ መጣያው ጀርባ ተደብቃ ታገኛታለች። ምን እንደሆነችም ስትጠይቃት ኤላ ላይ መጥፎ ነገር ያወራችው እሷ እንደሆነች ያሰበው አይሪስ የሴክሽን ዲ ተማሪዎችን እንዲደበድቧት ስለላከባት ከነሱ ለመደበቅ እንደሆነ ትነግራታለች። ጂም በመቀጠል ከክፍላችሁ ውስጥ ሊረዳሽ የሚችል ሰው የለም ወይ ብላ ጠይቃታለች። ሚካም የሷ የምንጊዜም ጓደኛ ኤላ እንደነበረችና ዛሬም ከትምህርት ቤት ቀርታ እንደሆነ ትነግራታለች። ጂም ወደ መታጠቢያ ቦታ ወስዳ አቧራ የነካውና የተቦጫጨረ ሰውነቷን በመጥረግ የሴክሽን ዲ ተማሪዎች እንዳያገኙሽ ወደኛ ክፍል አብረን እንሂድ ብላ አሳምናት ወደ እነሱ ክላስ ይዛት ትሄዳለች። ኪፈርም ሚካን እነሱ ክፍል ባያ ጊዜ በጣም በመናደድ አሁኑኑ ከዚህ ክፍል ውጪ በማለት ያስጠነቅቃታል። ጂም በእል በመነሳት ኪፈርን እኔን ከዚህ በፊት እንደረዳሃኝ ሚካም ዛሬ እርዳታ ያስፈልጋታል ትሏለች። ኪፈርም ይህንን እንደ ጥሩ አጋጣሚ በመውሰድ ስለ ሌላ ተማሪ ምንም እንደማያገባውና ለሷ ግን ማድረግ የሚችለውን ነገር ሁሉ እንደሚያደርግላት በማስረዳት የፍቅር ስሜት ሊፈጥርባት ይሞክራል። ከርቀት የሚያየውም ዩሪ የተሰማውን የቅናት ስሜት ፊቱ ላይ ይነበብ ነበር። ጂም ያልጠበቀችው መልስ ስለነበር ምን እንደምትለው ግራ ይገባታል። ክላስ በኋላም ጂ ሚካን ማንም እንዳይነካት ስለፈለገች አብራት ወክ ማድረግ ትጀምራለች። በመንገዳቸውም ላይ ጂ ሚካን ስለ ድሮ ፍቅረኛሽ አሌክስ እስቲ ንገሪኝ ትላታለች። ሚካም አሌክስ እና እሷ በጣም ይዋደዱ ፍቅረኛሞች እንደነበሩና በድንገት አንድ ቀን ግን ኤላ ወደ እሷ በመምጣት አሌክስን ከሌላ ሴት ጋር እንዳየችው እንደነገረቻት ታስረዳታለች። ኤላ ስላለቻት ማመን ባትፈልግም ከጥቂት ቀናት በኋላ በተደጋጋሚ ከአንዲት ሴት ጋር በመታየቱ ኤላ ያለቻት እውነት እንደሆነ ታረጋግጣለች። የተጣሉትም ከዛ ጊዜ በኋላ እንደሆነና ከተጣሉም በኋላ አሌክስ ደጋግሞ የይቅርታ ጥያቄ ቢጠይቃትም እሷ ግን ውስጧ ስላልፈቀደላት እምቢ እንዳለችው ትነግራታለች። ሚካም ጂን ሁለተኛ እድል ብሰጠው የሚገባው ይመስልሻል ወይ ብላ ጠይቃታለች። ጂም የአሌክስን የቁጭ ፊት በመመልከት የመጨረሻ ውሳኔዋን ከመወሰኗ በፊት ደግማ እንድታስብበት ትነግራታለች። ቤትም ከደረሰቻት በኋላ ጂ ወደ ራሷ ቤት በመመለስ አይሪስን ሚካ ስለ ኤላ ምንም አይነት መጥፎ ነገር እንዳላወራችና ዛሬ ሊያስደብድባት ሰው መላኩ አግባብ እንዳልሆነ በመንገር ድጋሚ እንዳያደርገው አስጠነቅቋለች። በንግግራቸውም መሃል ኤላ ድንገት ቤት ስለደረሰ አይሪስ ሚካ ላይ ያደረገውን ነገር ስለሰማች በመናደድ ቤታቸውን ለቃ ትሄዳለች። በማግስቱም ኤላ ትምህርት ቤት ውስጥ ጂን ታገኛትና ለሚካ ጥብቅና መቆሟ ትክክል እንደሆነ በመናገር ታመሰግናታለች። ይሄንንም ለአይሪስ እንዳስረዳችው በመንገርና ድጋሜም ምንም እንደማያረጋት በማስረዳት ነገር ግን አሌክስ ሚካን እንዳይጎዳት ስለፈራች አብሮ መሆን እንደሌለባቸው ትናገራታለች። ጂም በመመለስ በሰው ፍቅር ውስጥ ጣልቃ መግባት እንደሌለባቸውና ይህ ውሳኔ በህይወታቸው ጣልቃ መግባት እንደሚሆን በማስረዳት ውሳኔው የሁለቱ መሆን እንዳለበት ትነግራታለች። በዛው ሰዓትም አንድ የሴክሽን ኤ ተማሪ ሚካን እስከዛሬ ድረስ ፍቅሬን ደብቄ ቆይቻለሁ፣ አሁን ግን ጓደኛዬ እንድትሆኝ ይፈልጋለሁ በማለት በመንበርከክ ይጠይቃታል። ይህንን ያየችው ጂ ውሳኔ ከመወሰኗ በፊት ደግማ እንድታስብበት ለሚካ ትነግራታለች። ኤላም ጂን ቅድም እንዳልሽው የሰው ፍቅር ውስጥ ጣልቃ መግባት የለብሽም ስትላት አሌክስ ከኋላ በመምጣት በሁሉም ተማሪ ፊት ሚካን በጣም እንደሚወዳትና ለትንሽ ደቂቃም ብቻቸውን የማውራት እድል እንድትሰጠው ይጠይቃታል። በዚህ ሰዓት ኪፈርና ዩሪ የፍቅር ንግግሩን ተመስጣ በማዳመጥ ላይ ያለችውን ጂን በማየት እነሱም አብረው በሷ ላይ ተመስጠዋል። ሚካም ለአሌክስ በአራት ነገር ተስማምታ አንድ እድል እንደምትሰጠው ስትናገር እዛ ጋር ያሉት የአሌክስ ጓደኞች በጣም ይደሰታሉ። በኋላም ጂንና ኪፈር አሌክስና ሚካን ለብቻቸው ተደብቀው ሲያወሩ ቀስ ብለው ይመለከቷቸዋል። አሌክስም ለሚካ ያላትን ሰምተው በመመለሳቸው በጣም ደስተኛ እንደሆነ ኪፈር ለጂ ይነግራታል። በመቀጠልም ካንቺ ጋር እንደዚህ የሚያምር የፍቅር ግንኙነት ቢኖረኝ በጣም ደስተኛ ነኝ ይላታል። ጂም በንርጋጤ ምትመልስለትን በማጣት ከዛ ቦታ ጥላው ትሄዳለች። መታጠቢያ ቤት በመሄድ እየታጠበችም እያለ ግድግዳ ላይ በጣም ብዙ ጽሑፎች ስለተመለከተች በዛው ሰዓት አንድ ሐሳብ ወደ ጭንቅላቷ ይመጣል። ከዛም ወደ ሳይና ወደ ዴቪድ በመሄድ መታጠቢያ ቤት ውስጥ ስልኳን ደብቃ በማስቀመጥ ፍሬያ ከጓደኞቿ ጋር ስለ ኤላ መጥፎ ነገር ስታወራ የቀረጸችውን ታሳያቸዋለች። ከትምህርት ቤት በኋላም
ወደ ቤት ስትመለስ ወደ አይሪስ በመሄድ የቀረጸችውን በማሳየት ያለው እውነታ ይሄ እንደሆነ እና ፍሬያን ልክ አስገባት ትሏለች። እሷም ባልጠበቀችው ሁኔታ አይሪስ አንቺና እሷ በመጣላታችሁ ብቻ በቀልሽን በኔ እሷ ላይ መወጣት አትቺም ብሎ አትተዋት ሄዳል። ጂም ሐሳቧ ባለመሰካቱ በጣም ነበር የተናደደችው። በማግስቱም በሳይክል ወደ ትምህርት ቤት እየሄደች አንድ ሰው ወደ እሷ በመምጣት አቅጣጫ ይጠይቃታል። አቅጣጫውንም ነግረው ሰውየው ካጠገቧ ከሄደ በኋላ ዩሪ ከኋላዋ በመኪና ይመጣል። ስለ ሰውየው ማንነት ሲጠይቃት አቅጣጫ ብቻ እንደነገረችውና እንደማታውቀው ትነግረዋለች። እናም በዩሪ መኪና ጉዟቸውን ወደ ትምህርት ቤት ይቀጥላሉ። ትምህርት ቤትም ከደረሰች በኋላ ጂ ሚካን ታገኛትና ጥሩ ውሳኔ እንድትወስን ስለረዳቻት በማመስገን ለአሌክስም አንድ ደብዳቤ አውጥታ እንድትሰጠው ጠይቃታለች። ጂም ወዲያው ደብዳቤውን ለአሌክስ በማድረስ የሚካን የፍቅር ጥያቄ መልስ ለማንበብ ከጓደኞቹ ጋር አንድ ላይ ይሰበሰባሉ። የዩቲዩብ ቤተሰቦች ፊልማችን እንዴት ነው? ሚካ የአሌክስን የፍቅር ጥያቄ ተቀበለው ይሆን የሚለውንና ጂ ከኪፈር ጋር ወይስ ከዩሪ ጋር አብራ ትሆናለች የሚለውን አብረን የምንከታተለው ይሆናል። ለዛሬ ግን አብራችሁኝ ስለቆያችሁ በማመስገን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ እያልኩ በሚቀጥለው ክፍል እስከምንገናኝ ቸር ቆዩልኝ በማለት የዛሬ ቆይታዬን አበቃለሁ።